ተፈጥሮ ውብና ዞማ ጸጉር ያልቸረቻቸው እንስቶች ውብ ሆኖ ለመታየት ሰው ሰራሽ ጸጉር ወይንም ዊግ ሲጠቀሙ አስተውላችሁ ሊሆን ይችላል። በዕድሜ ቆይታ አሊያም በተፈጥሮ ጸጉራቸው እየሸሸ ራሰ በረሃነት የተጋረጠባቸው ወንዶች በዚሁ ሰው ሰራሽ ጸጉር ደህና ጎበዝ ሲመስሉ ታዝባችሁ ይሆናል። ታዲያም ለእነዚህ አርቲፊሻል ጸጉር ወይንም ዊግ የሚወጣውን ገንዘብ ሰምታችሁ ተገርማችሁ ወንዶቹም የጸጉር ንቅለ ተከላ ወይንም ትራንስፕላንት ለማድረግ አህጉር አቋርጠው ቱርክ ድረስ እንደሚከትሙ ስትሰሙ ደንቋችሁም ይሆናል። ነገር ግን የሰው ልጅ ከዚህም አልፎ ለብልቱ ጸጉር ሰው ሰራሽ ጸጉር ወይንም ዊግ ይጠቀም ነበር ብላችሁ ምን ትሉ ይሆን? እነሆ በዚህኛው ቪዲዮ ከ600 ዓመታት የዘለቀ ታሪክ ስላለው ስለዚህኛው ሰው ሰራሽ ጸጉር አንስተን አጃኢባ የሚያሰኝ ታሪኩን የምንነግራችሁ ይሆናል። እናንተም እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ይሁን። ታሪኩ የሚጀምረው በ14ኛው ክፍለ ዘመን መባቻና በ15ኛው ክፍለ ዘመን መጀመሪያ አካባቢ በእንግሊዟ መዲና ለንደን ውስጥ ነው። በጊዜው በከተማዋ ውስጥ በፍጥነት እየጨመረ የመጣው የህዝብ ብዛት የግልና የአካባቢ ንጽህናን ካለመጠበቅ ጋር ተዳምሮ በከተማዋ ውስጥ ከፍተኛ የሆነ የበሽታ ስርጭት እንዲኖር ምክንያት ሆነ። አሁን ላይ ዓለም ላይ ከሚገኙ ውብና ለኑሮ ምቹ ከሆኑ ከተሞች አንዷ የሆነችው ለንደን የልጆች ጽዳጅን ጨምሮ ሁሉም የቤቱን ቆሻሻ በመስኮቱ አሾልኮ በየጎዳናው የሚጥልባት የተበከሉ ጎዳናዎች ያሉባት ከተማ ነበረች። በተለይ በዝቅተኛው የማህበረሰብ ክፍል ውስጥ ችግሩ ጎልቶ ይታይ ነበር። ይህ መጥፎ የቆሻሻ አወጋገድ ከተማዋ በተለያዩ ወረርሽኞች እንድትጠቃ ከማድረጉም በላይ በልብስና በሰውነት ላይ ጥገኛ ሆነው የሚኖሩ ተህዋሲያን በብዛት እንዲንሰራፉ አድርጎ ነበር። እነዚህ ተህዋሲያን መገኛቸውን ያደረጉት በዋነኝነት በጸጉር ውስጥ ነበርና የብልት አካባቢ ጸጉርን ማስወገድ አማራጭ የሌለው ጉዳይ ሆነ። በተህዋሲያን ምክንያት ከሚከሰቱ በሽታዎች ለመጠበቅ የተዘየነው ይህኛው ዘዴ በተለይ በሴተኛ ዳሪነት ለሚተዳደሩ ሴቶች የራሱ የሆነ ሌላ ችግር ይዞባቸው መጣ። የብልታቸውን ጸጉር በሚያስወግዱበት ወቅት በእነዚሁ ተህዋሲያን ንክሻዎች የበለዘ ቆዳቸውና በሽታው ያስከተለውን ቁስልና ጠባሳ በግልጽ በመታየቱ ለሌላ ችግር ዳረጋቸው። ምክንያቱም የበሽታ ተጠቂ መሆናቸውን ስለሚያሳብቅባቸው በወንዶቹ ዘንድ መገለል እንዲደርስባቸው አደረገ። ችግሮች መፍትሄዎችን ይወልዳሉና ይህኛው ችግር ለሰው ሰራሽ የብልት ጸጉር ወይንም በእንግሊዘኛው አጠራር መርኪን መወለድ ምክንያት ሆነ። በቀሪው ቆይታችን የእንግሊዘኛውን ቃል ተውሰን መርኪን እያልን እንቀጥል። በእርግጠኝነት በዚህ ዓመት እከሌ በተባለ ግለሰብ ተጀመረ ለማለት የሚያስደፍር የታሪክ መረጃ ተሰናድቶ ባይገኝም እንደ ፈረንጆቹ አቆጣጠር ከ1400 እስከ 1550 ባሉት ዓመታት የችግሩ ዋነኛ ተጠቂ በሆኑት ሴተኛ ዳሪ ሴቶች እንደተጀመረ የታሪክ ድርሳናት ይጠቁማሉ። በመጀመሪያዎቹ ዓመታት እነዚህን ሰው ሰራሽ ጸጉሮችን ለመስራት አገልግሎት ላይ የሚውሉት የበግና የፈረስ ጸጉሮች ሲሆኑ ጸጉሮቹን ቆዳ ላይ ለማጣበቅ ደግሞ ከማርና ከዛፎች የሚቀመሙ ማጣበቂያዎች አገልግሎት ላይ ይውሉ ነበር። ውበት ለተመልካቹም ብቻ ሳይሆን ለተዋቢውም ይለያያል። ከዘመን ዘመን፣ ከሀገር ሀገር፣ ከማህበረሰብ፣ ከሃይማኖት ሃይማኖት፣ ከግለሰብ ግለሰብ የውበት ጽንሰ ሐሳብ የተለያየ ነው። በአንድ ማህበረሰብ ውስጥ የውበት መገለጫ የሆነ ነገር ከሌላው ማህበረሰብ ባህልና ስርዓት ጋር አብሮ ላይሄድ ይችላል። በአንድ ዘመን ፋሽን የነበረ ጎረምሶች የሚዘንጡበት፣ ልጃገረዶች የሚዋቡበት ልብስ በሌላ ዘመን ከነጭራሹ ሲረሳ አስተውለናል። የኋላ ኋላ በ18ኛው ክፍለ ዘመን ገደማ ሰው ሰራሽ የብልት ጸጉርን ማድረግ ችግር የወለደው መፍትሄ መሆኑ ቀርቶ ሀብታም ሴቶች የሚጌጡበት ከራስ ጸጉራቸውና ከልብሶቻቸው ጋር ከለር ማች እያደረጉ የሚያደርጉት የውበትና የሀብት መገለጫ የቅንጦት ዕቃ ሆነ። በተለይ ከጸጉሩ ጋር በጣም ውድ የሆኑ አልማዞችን በመለበድ ልጥጥ ሀብታም ሴቶች እንጂ ድሃዎች ሊገዙት የማይችሉት ውድ ዕቃ ሆኖ ነበር። የታሪክ አጥኚዎች ግን ይህ የብልት ላይ ጸጉርን እንደ ጌጥ ማየት የተጀመረው በ19ኛው ክፍለ ዘመን ሳይሆን ከሺህ ዓመታት በፊት ጥንታዊ ግብጽ ውስጥ ነበር ሲሉ ይሞግታሉ። አንዳንድ የታሪክ ድርሳናት እንደሚጠቁሙት ከኢየሱስ ክርስቶስ ልደት በፊት ከ51 እስከ 30 ቢሲ ግብጽን የገዛችው ዝነኛዋ ንግሥት ክሊዮፓትራ
ቅባት እየቀባችና እያበጠረች የምትንከባከበው ረዥምና አብረቅራቂ የብልት ፀጉር ነበራት ይላሉ። እርሷን እንደ አርአያ የሚያዩት የዘመኑ ወይዛዝርቶችም የእርሷን ድርጊት ይፈጽሙ ነበር ይላሉ። ዘመን ሲለወጥ አንድ ሰሞን ፋሽን ተደርገው የነበሩት እንደ ኋላ ቀርነት እንደ ነውር መታየታቸው የተለመደ ነው። የኋላ ኋላ በእንግሊዟ በንግሥት ቪክቶሪያ ዘመነ መንግሥት ሥርዓት ወረደ። ነውር ተባለ። ተገላልጠው ሲሄዱ የነበሩት እንግሊዛውያን ወይዛዝርት ከአንገታቸው እስከ ቁርጭምጭሚታቸው ድረስ የሚሸፍኗቸውን ቀሚሶች መልበስ ጀመሩ። ከተገላለጠ የሴት ገላ ይልቅ ራሷን ሰተር ያደረገች ሴት የወንዶችን ልቦና መስረቅ ተቻላት። በዚሁ ማህበረሰብ አንድ ሰሞን ችግር የወለደው መፍትሄ ከመሆን ተሻግሮ የውበትና የሀብት መለኪያ ሆኖ የነበረው መርኪኖችን መጠቀም ነውር ሆነ። በዚሁም የአገልግሎታቸው ዘመን ያከተመ መሰለ። ግዙፉ የአሜሪካ የፊልም ኢንዱስትሪ ሆሊውድ መልሶ እስኪያመጣቸው ድረስ። አሁን እኛ ባለንበት ዘመን መርኪኖች በፊልሙ ዓለም ጥቅም ላይ የሚውሉ ሲሆን ሙሉ ለሙሉ ወይንም በከፊል የእርቃን ቀረጻ የያዙ ሲኖችን ለመቅረጽ ወይንም እነዚሁ መርኪኖች በስፋት ጥቅም ላይ ይውሉባቸው የነበሩ ዘመናትን ተንተርሰው የተሰሩ ፊልሞች ውስጥ ጥቅም ላይ ይውላሉ። እናማ ቤተሰብ በ15ኛው ክፍለ ዘመን ከለንደን ጎዳናዎች እስከ 21ኛው ክፍለ ዘመን የሆሊውድ ፊልሞች የዘለቀው የመርኪን ታሪክ ከብዙ በጥቂቱ ይህንን ይመስላል። ምን ታዘባችሁ? ምንስ አዲስ ነገር አገኛችሁ? ሐሳባችሁን በኮሜንት አሳውቁን። ሺህ ዓመታትን በተሻገረው የሰው ልጅ ታሪክ እኛ ያልሰማነው እንጂ ያልተከሰተ ነገር የለምና እጃችሁን በአፋችሁ ጭናችሁ ጉድ እያላችሁ የምትሰሟቸውን አስገራሚ እውነታዎችና ታሪኮችን በዚሁ ቻናላችን በየቀኑ ስለምንለቅ ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ ይሁኑ። ሰላም።